እዚህ ጋር የምትመለከቷት ኮንደንሰር ወይም ካፓሲተር ትባላለች እና just it functions like እንደ ካፓሲተር ነው የምሰራው። ካፓሲተር ናት። ካፓሲተር ነው የሚያደርገው ኢነርጂ ስቶር አድርጎ መልቀቅ ነው። ስለዚህ እንደ ካፓሲተር ነው የምሰራው እና ኮንደንሰር ወይም ካፓሲተር ትባላለች ማለት ነው። እና እቺ ነገር የምትታሰረው ፓራላሊ ነው። ከማን ጋር የምትታሰረው? ከኮንታክት ብሬከር ፖይንት እዚህ ጋር እንደምትመለከቱት እና እዚህ ጋር ያሳያችሁ ጉዳይ እኛዋ እዚህ ጋር ኮንታክት ብሬከር ፖይንት የምትባላለች በስር በኩል እዚህ ጋር ይችላል። እቺ እዚህ ጋር የምትመለከቷት ኮንታክት ብሬከር ፖይንት ትባላለች። እቺ እዚህ ጋር ያለችው እና እቺ ከፈት ዘጋ እንዲጋ እንደምትመለከቷት ከፈት ዘጋ ትደረጋለች። በማን? በዚህኛው በሮተሩ ሎብ ማለት ነው። ስለዚህ የዛኔ ስፓርክ ይፈጠራል ማለት ነው። እና ይሄን ስፓርክ እቺ ፑንቲና ወይም እንትን የምትባለው ነገር እቺ ኮንታክት ብሬከር ፖይንት የምትባለው ነገር በጣም ብዙ ጊዜ ኮንታክት ኦፕን ክሎዝ ስለምታደርግ እሳት ትፈጥራለች እና ያን እሳት ፕሪቨንት ለማድረግ ነው እቺ በዋናነት ጥቅሟ ማለት ነው። እቺ ኮንደንሰር ወይም ካፓሲተር የምትባለው ማለት ነው። ስለዚህ ረጅም እድሜ እንዲኖረው ዲስትሪቢዩተራችን እቺ ኮንደንሰር ወይም ካፓሲተር የምትባለዋ እንትን ኮንታክት ብሬከር ፖይንታችንን ጤንነቱ እንዲጠበቅ የምታደርግልናት ማለት ነው። ስለዚህ ኮንታክት ብሬከር ፖይንት ወይም ዲስትሪቢዩተር እዚህ ኮንታክት ብሬከር ፖይንቷ እዚህ ጋር ዲስትሪቢዩተር ውስጥ ሲገቡ ደግሞ የሷ ችግር ካለ ጫፎቹ ከተቃጠሉ ምናምን ይሄኛውን ቼክ አፕ ማድረግ ይኖርባቸዋል ማለት ነው። ብዙ ጊዜ ቼክ አፕ ግን ኮንታክት ብሬከር ፖይንት ሲቀይሩ በአብዛኛውን ጊዜ ይሄ ኮንደንሰር ወይም ካፓሲተር አብሮ ይቀየራል። ግን to some extent ያን ብቻ ቀይራችሁ እቺኛይትን ቼክ አፕ አድርጋችሁ ኖርማል ከሆነችም መመለስ ትችላላችሁ ማለት ነው። ስለዚህ how to check እንዴት ነው ቼክ አፕ የምናደርገው የምትሉ ከሆነ እዚህ ላይ ጽሁፍ አለው እዚህ ጋር 0.25 ማይክሮ ስለዚህ እዚህ ጋር 2.25 ማይክሮ ፋራድ ይላል ማለት ነው። ስለዚህ የዚህ የካፓሲተሩ አቅም ይሄ ነው ማለት ነው። ስለዚህ አሁን እቺን ለማወቅ ምንም ማኑዋል ምናምን አያስፈልጋችሁ ማለት ነው። ስለዚህ መልቲሜትራችሁ ላይ ፋራድ የሚል ጽሁፍ ትፈልጋላችሁ። እዚህ ጋር አሳያችሁ ማይክሮ እዚህ መልቲሜትራችሁ ላይ ፋራድ የሚል ትፈልጋላችሁ። አንፎርቹኔትሊ ይሄ መልቲሜትር አይለካም ፋራድ ግን እንዴት አለካኩን አሳያችኋለሁ ማለት ነው። እዚህ ጋር ፍሪኩዌንሲ አምፒር ምናምን ከረንት አርፒኤም ምናምን ነው የሚለካው። ፋራድ የሚለኩ ሌሎች አሉ። ስለዚህ ምን ታረጋላችሁ? ስለዚህ አሁን እቺኛዋ መልቲሜትሯ ተበላሽታለች እንጂ እዚህ ጋር ያለ ፋራድ አያችሁት? ኤፍ ምልክት ኤፍ። ስለዚህ እዚህ ጋር አሁን 20 ማይክሮ ፋራድ 2 ማይክሮ ፋራድ ከዛ ናኖ እያለ ይሄዳል ማለት ነው። ማይክሮ ናኖ እያለ ይሄዳል። ለማንኛውም ኤፉን ታያላችሁ ማለት ስለዚህ ፋራድ ነው። ስለዚህ እዚህ ጋር መናገር ነው ፈልገው በመልቲሜትር ከመለካታችሁ በፊት ካፓሲተሩ ቻርጅ ሆኖ ቻርጅ ሊኖረው ስለሚችል መጀመሪያ ዲስቻርጅ ማድረግ አለባችሁ። ዲስቻርጅ እንዴት ነው የምታደርጉት? በስክሪው ድራይቨር ሁለቱን ጫፍ ማገናኘት። ምክንያቱም ስክሪው ድራይቨር ጫፉ ኢንሱሌተር ስለሆነ አይዛችሁም ማለት ነው። ስለዚህ ሁለቱን ጫፍ ኮንታክት ታደርጉታላችሁ። ኮንታክት ታደርጉት ስፓርክ ይፈጥራል። ስፓርክ ከፈጠረ በኋላ ዲስቻርጅ ያደርጋል ማለት ነው። 2-3 አካባቢ ታደርጉትና እንደዛ ሁለቱን ያገናኛችሁ ሁለቱን ተርሚናል ማለት ነው። ከዛ ቻርጁን ዲስቻርጅ እንዲያደርግ ታደርጉታላችሁ ማለት ነው። ከዛ በኋላ ምን ይሆናል ማለት ነው? ኖርማሊ በመልቲሜትር መለካት ነው። ለምሳሌ አሁን እዚህ ጋር የትኛው ነው ያለው? 0.25 ምንድነው የሚለው ማይክሮ ፋራድ አይ ቲንክ ዳይትስ። ስለዚህ 0.25 ነው የሚለው። እናንተ ዝም ብላችሁ ጀስት እዚህ ጋር እዚች ላይ ታረጉና አንደኛውን ጫፍ ሁለት አሬ ተርሚናል ያለው አንደኛውን ጫፍ እዚህ ጋር ስታረጉት ያነብላችኋል ማለት ነው። ካፓሲቲውን ያሳያችኋል ማለት ነው። ስለዚህ ከሁለት ነጥብ እዚህ ጋር እንደምትመለከቱት 2 ነጥብ ከ0.25 ማይክሮ ፋራድ በታች የሚያነብ ከሆነ ይሄን ትቀይራላችሁ ማለት ነው። ይሄ ኮንደንሰር ወይም ካፓሲተሩ ተበላሽቷል ማለት ነው። ግን እዚህ አካባቢ የሚያነብ ከሆነ ኖርማል ነው ማለት ነው። ይሄ የዚህ ካፓሲቲ የሚያሳይ ነው። እዚህ ጋር ማኑዋል ምን ያስፈልጋችሁ ምን ቼክ አፕ ለማድረግ ማለት ነው። ከዛ ውጪ ሌላ ኮንደንሰር ካፓሲተር ቼክ አፕ ማድረጊያ ማሽን አለ። በሱኛውም ቼክ አፕ ማድረግ ትችላላችሁ ማለት ነው። ባለ አንድ ተርሚናል ከሆነ ደግሞ ምን ታደርጋላችሁ? ያን ባለ ሁለት ስለሆነ ነው እንጂ ባለ አንድ ተርሚናል ከሆነ ምንድነው የምታደርጉት? ቻርጅ ኤንድ ዲስቻርጅ ነው የምታደርጉት። ቻርጅ ኤንድ ዲስቻርጅ ማለት እንዴት ነው?
ትፈቷታላችሁ። እቺን ባለ አንድ ተርሚናል ከሆነ አንድ ከዚህ በኩል የሚወጣ ብቻ ነው ያለው። ከዛ እዚህ ጋር ቦዲ ግራውንድ ያገኛል ማለት ነው። እንደዚህ አይነት ከሆነ በጣም ቀላል ነው። ምን ታደርጋላችሁ? ፖዚቲቭን እዚች ላይ ትይዛላችሁ፣ ኔጌቲቭን ደግሞ እዚህ ቦዲው ላይ ታረጋላችሁ። ልክ እንደዚህ ማለት ነው። ልክ እንደዚህ ታረጋላችሁ ማለት ነው። ከዛ ይሄን ምን ላይ የምታደርጉት? ሬዚስታንስ ላይ መጀመሪያ ሬዚስታንስ ላይ ታረጋላችሁ። ከዛ ይሄን አንደኛው ተርሚናል ላይ ፖዚቲቭን ኔጌቲቭን ደግሞ እዚህ ቦዲ ላይ ታረጋላችሁ። ከዛ እዚህ ጋር ቁጥሩ ይጨምራል በጣም ይጨምርና 30 አካባቢ ሲሆን ልክ 30 አካባቢ ሲሆን ታቆማላችሁ ማለት። ስለዚህ አሁን እቺ ካፓሲተሯ ቻርጅ ሆናለች ማለት ነው። ስለዚህ ከዚህ በኋላ ዲስቻርጅ ነው የምታደርጉት። ዲስቻርጅ ለማድረግ ዲሲ ቮልት ላይ ታደርጉታላችሁ። ልክ እንደዚህ ዲሲ ቮልት ላይ ታደርጉትና ከዛ ተመሳሳይ እዚህና እዚሁ ጋር ትይዛላችሁ ማለት። ልክ ስትይዙት ዲስቻርጅ ያደርጋል። እየቀነሰ ይመጣና ዜሮ ይሆናል ማለት። ስለዚህ ቻርጅ ያደርጋል፣ ዲስቻርጅ ያደርጋል ማለት ነው። ስለዚህ ካፓሲተሩ ይሰራል ማለት ነው። ቻርጅ ዲስቻርጅ የማያደርግ ከሆነ ካፓሲተራችሁ አይሰራም ማለት ነው። በሁለቱ ሜካኒዝም ቼክ አፕ ማድረግ ትችላላችሁ ማለት ነው። እቺ የካፕ ቼክ ማድረጊያ ነው። ይሄ ካፓሲተር ወይም ኮንደንሰር የምትባለውን ቼክ አፕ ማድረጊያ ናት ማለት ነው። ሶ ሌላ ኮንታክት ብሬከር ፖይንት እሱን ቼክ አፕ ታደርጋላችሁ። እዚህ ጋር